መጥቼ ነው እዚህ የሰራው የበላሁት ፌስቡክ ላይ ቁጭ ብዬ ሊቭ እየሰራው ነው ቁርሴን የበላሁት ጥሩ ስሜት አልነበረኝም ግን ያው ቶሎ የነገር ለህዝብ ግልጽ እንዲሆን ጀዋር መሐመድም እንዲጠነቀቅ ለእንደ በቀለ ገርባም እንዲነገር ሲባል ለጀዋር መሐመድ ተጽፎለታል ከየት ያመጣችሁት ወሬ ነው ብሎ ነው ያለን እና ከየት የመጣ ወሬ ነው ያለው እና ምን ያህል ዛሬ ጀዋር መሐመድ ሳሊያም ተይዛለች የሚባለው ነገር እኔ እንጃ እርግጠኛ አይደለሁኝም ግን ዘፋኝ ሲባል ማን ነው ዘፋኝ ብዬ ስጠይቅ እንግዲህ ከነሱ ግሩፕ ሳሊያ ናት ያው ሳሊያ ናት የሚባለው ነገር ነው እንጂ ዘፋኝ እንደሚገደል ታርጌት እንደተደረገ ነበር የተነገረኝ ከ3 ሳምንት በፊት ጃንዋሪ 4 ላይ ሰርቻለሁ ከ4 ሳምንት በፊት ተናግሬያለሁ ተጠንቀቁ ብያለሁ ፕላን ወጥቷል ይሄንን የሚያወጡት አብይ አህመድ አባዱላ አዲስ አረጋ ሽመልስ አብዲሳ ብራኑ ጁላ እንዲሁም አንድ ባለሀብት ናቸው ይሄንን ፕላን አውጥተው በዚህ እነሱን ካላጠፋን በስተቀር የኢትዮጵያን አንድነት የኢትዮጵያን ስልጣን ማስረዘም አንችልም መምራት አንችልም ከዚህ በኋላ እነሱን ይሄንን ድርጊት ከፈጸምን በኋላ የኦሮሞ ህዝብ ከአንድ ሳምንት በላይ አያለቅስም በዚህ ላይ እየሰሩ እንደሆነ መጠንቀቅ እንዳለባቸው ይሄ ይፋ መደረግ እንዳለበት ነው የተናገርኩት ግን ደንግጫለሁ ይሄንንም ደግሞ እንደሚያደርጉ ውስጤም ነግሮኛል በሰዓቱ ባለቤቱን እንኳን ስንነግረው ጀዋር መሐመድን ሲጻፍለት ከየት የመጣ ወሬ ነው ብሎ ነው ዝም ያለው ለምን አምኖት ስለገባ ለምን የራሴ ሰው ነው እኔ ታግዬ ነው የኦሮሞ ወጣት ታግሎ ነው ቄሮ ታግሎ ነው እሱን ስልጣን ላይ ያወጣው ግቡ ብሎ ለምኖን ያስገባቸው ከአስመራ ዳውድ ኢብሳን እስከነ ሰራዊቱ እስከነ ወታደሩ ለምኖ አስገባ ጀዋር መሐመድን አሜሪካን ድረስ በመሄድ ለምኖ አስገባ ሁላችንንም ለምኖ ነው ያስገባን እስከ ተወሰነ ጊዜ ድረስ በሙሉ ይለምኑኝ ነበር አንቺ ኢትዮጵያን ትወጃለሽ ለኢትዮጵያ መስራት አለብሽ ነይ እኔ ግን አልሄድም አልገባም because የቀጠቀጠ ያለውን ሰው እየገደለ ያለው ሰው በጉጂ በወለጋ 2 አመት በሙሉ እየቀጠቀጠ ያለውን ሰው አምኖ እዛ ራሱ መቀመጥ ሞኝነት ነው አልገባም ያ እንደማንኛውም ሰው ጉቦ ሙስና ብር መሬት በማሳየት ሰዎችን እንደ ከብት መሳብ የሚፈልግ አብይ አህመድ ነው አብይ አህመድ ራሱ ነው የተናገረው አጫሉን የገደለው አብይ አህመድ ነው እኔ እርግጠኛ ሆኜ ነው መነግራችሁ እመኑኝ ኦሮሞ ልጆች እመኑኝ ኢትዮጵያኖች ብሔር ብሔረሰቦች አጫሉን የገደለው አብይ ነው አብይ አህመድ ነው የገደለው ምክንያቱን ልንገራችሁ አጫሉ መሬት እንዲሰጣው ከዚህ በፊት ፕሮፖዛል አቅርቦ ነበር በወያኔ ጊዜ ግን ንግድ ቢዝነስ ለማድረግ አቅርቦ ነበር ግን ምንም አይነት እድሉን አላገኘም እመኑኝ እድሉን አላገኘም ሊሰጣው አልቻለም በዛ ሰዓት አይደለም ቢዝነስ ያወጣውን ዘፈን እንኳን መዝፈን አይችልም ግን ቢሆንም በወያኔ ጊዜ አጫሉ ቪዛ ተሰጥቶት አሜሪካን ሄዶ መጥቷል በወያኔ ጊዜ ተናግሯል የኦሮሞ ብሔርተኛ ሆኖ ማንነቱን ጀግንነቱን አሳይቷል ያ ግን አልገደሉትም ያ ወያኔ ያስራል ወያኔ እስር ቤት ውስጥ ይገላል ወያኔ እስር ቤት ውስጥ እግር ይቆርጣል ወያኔ ትክክል ከኢህአዲግ ጋር ሆኖ ወያኔ ብቻውን አይደለም ኢህአዲግ ሆነው ይቅርታ ወያኔ ብዬ ስላልኩኝ ኢህአዲግ ሆነው ከስር ሆነው እግራቸውን ሲቆርጡ ነፍሳቸውን ሲያጠፉ እስር ቤት ውስጥ ሲሰቅሉ የኦሮሞ ልጅ ሲያሰቃዩ የነበሩት ራሳቸው ኢህአዲጎች ናቸው ከስር ሆኖ ሲሰሩት የነበሩት ደግሞ እና አባዱላ ኦፒዲዮች ናቸው ያ አብይ ነው ነፍሱን ያጠፋው ይህም ደግሞ ምክንያት ምንድነው ቢዝነስ ፕሮፖዛል በሚያቀርብበት ሰዓት
ቢዝነሱ ተፈቅዶለት ብር ወስዷል በሚሊዮን የሚቆጠሩ ብሮች ወስዷል ከዛ በኋላ ግን ቢዝነሱን የሚሰራበት መሬት እንዲወስድ ራሳቸው ጠየቁት መሬቱን እንዲወስድ ከጠየቁት በኋላ እሱን ፍቃደኛ ሆኖ መሬቱን ለመቀበል ዝግጅት ላይ ነበር ግን መሬቱን እንደሚቀበል ይሄንን ትግል አሁን ባለው ሁኔታ ትቶ ወደ ቢዝነሱ ገብቶ ለሀገሪቷ ለኦሮሞ ህዝብ የተመረጠው ኦሮሞ ነው ያ አብረን እንስራ አብረን ሰላም እናምጣ በማለት ወደ ቢዝነሱ መግባት ነው የፈለገው አጫሉ መሬቱን ለመቀበል ዝግጅት ላይ እያለ መሬቱን ግን የሚሰጠው ብቻውን ሳይሆን ከአንድ ደህንነት ጋራና ከአንድ ባለሀብት ጋራ ሶስት ሆነው ነው መሬቱን እንዲሰጣቸው በመሬት ሰጪዎች መሬት በሚሰጡት ሰዎች ያነጋገሩት በዚህ ሰዓት እንትን እያለ ነበር እያንገራገረ ነበር ወደ 20,000 ካሬ ሜትር የሚሆን መሬት ለመስጠት እያንገራገረ ነበር ለመቀበል ፈልጓል ግን መሬቱን ወይንም ደግሞ የምታረጋው ኢንቨስትመንት ከባድ ስለሆነ ትልቅ ብር ስለሚያስፈልግ ያ መሬቱን ከነዚህ ሰዎች ጋር ወሰድ የማይታወቁ አንድ ደህንነት ውስጥ የሚሰራ አንድ ደግሞ ከመንግስት ጋራ ቅርኝት ያለው ባለሀብት ጋራ ይሄንን ፕሮፖዛል ያቀረበው ማን ነው ራሱ አብይ ነው because አጫሉ ብቻውን ቢሰራ ይሄንን ነገር በፈለገበት ሰዓት መሸጥ ይችላል በፈለገበት ሰዓት ወደሚፈልገው ትግል መግባት ይችላል ያ ግን ከነዚህ ሰዎች ጋር ግን ኮንትሮል ከተደረገ ከነዚህ ሰዎች ጋር ከመንግስት የመንግስት ሰዎች ናቸው አንዱ ባለሀብት ነው እንደ ባለሀብት እንደ ቢዝነስ የሚጫወት ነው ግን ባለሀብት ነው የሚባለው እንጂ የአብይ ቀኝ እጅ ነው አንዱ ደግሞ ደህንነት ውስጥ ሲያገለግል የነበረ ስውር የሆነ ሰው ነው ከዚህ ሰው ጋር ነው መሬቱን እንዲወስድ ያደረጉት እሱ ግን ያንገራገረ በመጨረሻ በኦሮሞ ምናልባት የቅርብ ጓደኛ ሊሆን ይችላል ወይንም ደግሞ በዛ ውስጥ የሚያማክረው ሰው ሊሆን ይችላል መሬቱን ተቀበልና ከዛ በኋላ ድርሻህን ተካፈል ይሉታል እዚህ ላይ ያንገራገረ ነው ያለው መሬቱንም መቀበል አልፈለገም በእነሱ እጅ እንደሚገባ ማውቋል ያበደረውም ደግሞ የኦሮሞ ባንክ ስለሆነ ከነሱ ጋር ግንኙነት ስለሌለው በመሬቱ ግን ከመንግስት ጋር ሊያነካኩት እየጣሩ ነበር በዚህ ላይ እያለ ነው አጫሉ እምቢ ያለው በመጨረሻ ውሳኔው ምንድነው የነበረው እምቢ መሬቱንም አልቀበልም ብቻዬን ከሰጣችሁኝ ስጡኝ አዲስ አበባ ፊንፊኔ ላይ ያለ መሬት ነው ብቻዬን ከሰጣችሁኝ ስጡኝ ካልሆነ ግን እኔ ከነሱ ጋር ሆኜ መስራት አልፈልግም ብሩ በራሴ በግሌ ተቀበልኩት ነው እምሰራውም ስራ ደግሞ የዚህን ያህል መሬት የሚያስፈልገው ስላልሆነ አልፈልግም ነው ያ ግን ብዙ ሲለማመጡት ነበር ለምን አጫሉ መያዝ ስለነበረበት አጫሉ መያዝ ስለነበረባቸው በዚህ ላይ እያለ ከነሱ ጋር ግንኙነት ነበር ግን አጫሉ መሬቱን አልቀበልም ሲል በመጨረሻ ድምዳሜ የነበረው ብሩ አለ መሬቱን ግን ከነዚህ ሰዎች ጋር እንግዲህ አንድ የሰማው ኢንፎርሜሽን አለ ኢንፎርሜሽኑ ምንድነው ሰዎቹ እነዚህ ሁለት ሰዎች አብረው መሬቱ እንዲሰጠው ፕሮፖዛል የመሬቱ ፕሮፖዛል የቀረበላቸው ሰዎች አንደኛው ደህንነት ነው አንደኛው ቢዝነስ የሚጫወት ግን የአብይ ቀኝ እጅ ነው በዚህ ሰዓት ነው ከነሱ ጋር ግንኙነት አለው ግን መሬቱን አልተቀበለም ግን ምንድነው ያደረጉት አጫሉ ከመንግስት መሬት ወስዷል በሚል ማስመታት ፈለጉ በአብይና በአብይ ጀሌዎች የሱን ስም ማጥፋት ፈለጉ አሶሩበት በፌስቡክም አሶሩበት ፌሮ ተብሎ ሀበሻ የሚባለው ሚዲያ ላይ እንዲሰራ ተደረገ አጫሉ የኦሮሞን ትግል እንደከዳ ተደረገ ያ በዚህ ላይ ያለ ነው ስለጨነቀው ህዝቡም ደግሞ ውሸት እንደሆነ አጫሉ የተደረገበት ድርጊት ውሸት እንደሆነ ስላወቀ ነው ራሱ ነው ወደ ኦኤምኤን ያመራው ለህዝቤ እውነቱን መናገር አለብኝ
እኔ ከመንግስት ጋር ግንኙነት የለኝም በርግጥ ብር ተበድሬ ያለው መሬትም ጠይቄ ያለው ተፈቅዶልኛል ከተፈቀደልኝ በኋላ ግን የምትሰራው ቢዝነስ በዚህ ስለሆነ እኛንን ፕላን የምናወጣው አንተ ምንም አታቅም ትከስራለህ እንደዚህ ያዋጣሃል በዚህ ብትሰራ እንደዚህ ነው በዚህ ብትሰራ እንደዚህ ነው ብለው ከማን ጋር ያገናኙታል ከአብይ ካስቀመጠለት ሰዎች ጋር በዚህ ነው አይ አልፈልግም ስሜም እየጠፋ ነው መሬቱንም አልተቀበልኩትኝም የወሰድኩትም ገንዘብ ምንም የተደረገ ነገር የለም ባንክ ነው ያለው ስለዚህ ስሜ እየጠፋ ነው እያለ ባለበት ሰዓት ነው ወደ ኦኤምኤን ያመራው አንደኛ ደግሞ ለአጫሉ መሞትም ሆነ ስም መጥፋት ዘሃበሻ የሚባለው ሄኖክ የሚባል ሸራተን ተቀምጦ ከሁለት ወር በፊት ኢትዮጵያ ገብቶ ነበር ኢትዮጵያ ገብቶ ያጫሉን ጉዳይ እንደመጣ ያጫሉን ጉዳይ አጫሉ ከመንግስት ጋር እንደሆነ አጫሉ ከአብይ ጋር እንደሆነ አጫሉ ብርና መሬት ተቀብሎ እየሰራ እንደሆነ በዛሃበሻ የመጀመሪያ ስሙ የጠፋው ከዛ በኋላም ነው አንዳንድ ሰዎች ይሄንን ኢንፎርሜሽን በመስማት ፌስቡክ ላይ አጫሉ ከቄሮ ወደ ፌሮ ብለው ስሙን ያጠፉት በዚህ ሰዓት ግን እሱ ጨንቆት ነበር የኦሮሞን ህዝብ መካድ አይፈልግም የኦሮሞን ህዝብ ማስቀየም አይፈልግም ልጁ ግን ምንም የተቀበለው ነገር የለም ለዚህ ነው ወደ ኦኤምኤን ራሱ መቅረብ ፈልጋለሁ ለህዝብ እውነቱን መናገር ፈልጋለሁ ሲል ለህዝቡ እውነቱን የተናገረው ኢንተርቪው ላይ የዛሬ ሳምንት ሰኞ ለታ ወጥቶ አዎ እኔ መሬት አልተቀበልኩኝ ግን የተቀበልኩት ገንዘብ ነው ገንዘብ ተቀብያለሁ ፕሮፖዛሉን የሚያቀርብኩት ከረጅም ጊዜ በፊት ነው አሁን ግን ፈቅደው የፈቀዱለት እሱ እንዳይናገር እሱ የኦሮሞን በደል ያየ ዝም እንዲል ነበር የፈቀዱለት ከፈቀዱለት በኋላ መጀመሪያ ስሙን ያስጠፉት እምቢን ያለው የሰዎችን ማንነት ሲያቅ ደህንነት መሆኑን ሲያቅ እምቢን ያለው ይሄ እውነት ነው የምነግራችሁ እውነት ነው በዛኔ ተመታው ልጁ ከዛ በኋላ ነው ወጥቶ እዛ ላይ እንዴት እንደሆነ ለኦሮሞ ህዝብ ያስረዳው ካስረዳ በኋላ ነው እነዚህ ሰዎች ነገ ደግሞ እነዚህ ባለሀብቶች የአብይ ቀኝጆች ጆሃር ማን ነው አጫሉን ማጥመድ የፈለጉት ናቸው እነሱ ናቸው ይሄ ልጅ ነገ ደግሞ ሌላ ነገር ይልና እኛን ያሳጣናል በማለት በአብይ እጅ ይሄ ልጅ ካልተገደለ በስተቀር አምቦን አጫሉ ማለት የአምቦ ብቻ ሳይሆን የኦሮሞ ንጉስ መሆኑን አይታችኋል የዛሬ ሳምንት በኢትዮጵያ ታሪክ ታይቶ የማይታወቅ በአንድ ሊቭ ላይ 24000 ሰው ቁጭ ብሎ ያያው አጫሉን ነው ያ አጫሉ ተሰሚነት አለው አጫሉ የአምቦን አይደለም የኦሮሞን ህዝብ ተነሳ ካለው ከማንንም በላይ ተሰሚነት አለው ለዚህ ነው ራሱ ሄዶ ፒስፉል አላስወጣችሁ ቁጭ በሉ ያ ሄዶ ጆዋርን ራሱ ኦኤምኤን ላይ ለመቅረብ ፈልጋለሁ ለህዝብ እውነቱን መናገር ፈልጋለሁ እኔ መሬት አልተቀበልኩኝም እምቢ ብያለሁኝ ብሎ የተናገረው ከዛ በኋላ ነው አጫሉ መሞት እንዳለበት ያቀዱት አጫሉ መገደል እንዳለበት በነበረው የዛሬ 3 ሳምንት በነበረው ፕላን ላይ ዘፋኝ እንደሚሞት ፕላናቸው ውስጥ ነበር እኛ ግን የመሰለን ዘፋኟ የነጆዋር ከነጆዋር ውስጥ ግሩፕ ያለችው ማስተር ፕላኑ ስትመራ የነበረችው ሳሊያ ትሆናለች በማለት የተነገረ ግን ሳሊያ አይደለችም አጫሉ ነበር ለምን አጫሉ የሸዋ ኦሮሞ ነው የነሽመልስ የነለማ የነታከለ ዘመድ ስለሆነ ብለን አላሰብንም ግን ለካ አጫሉ ነው ፕላን ውስጥ የነበረው አጫሉ ነው ፕላን ውስጥ የነበረው ስለዚህ አጫሉ የተገደለው በዚህ ምክንያት ነው እመኑን አጫሉን የገደለው አብይ አህመድ ነው የነበረው ፕላን ለማን መግደል በቀለ ገርማን ወይ በስናይፐር ወይንም ደግሞ መኪና ላይ የሆነ ነገር በማጥመድ ቦምብ በመወርወር በቀለ መግደል መራራ ጉዲና ስለሸመገለ ምንም አቅም ስለሌለው ሪታየርድ ስለሆነ እሱን መተው መራራ ጉዲና ዳውድ ኢብሳን ማሰር ስለዚህ እነዚህ ሰዎች ከታሰሩ የሚገደለው ከተገደለ የሚታሰረው ከታሰረ የኦሮሞ ህዝብ ሳምንት ብቻ ነው አልቅሶ ወደ ቤቱ የሚገባው እንኳን እነዚህን አይደለም በሺ የሚቆጠሩ ሰዎችን አልቆባቸው ኦሮሞ
እጁን አጣጥፎ ነው ወደ ቤቱ የገባው በሚል የደመደሙት። ሁለተኛ ነገር ትክክለኛ እኔ እረዱኝ ስትፈልጉ ግደሉኝ እኔ እዚች ሀገር ብቻዬን ነው የምኖረው እዚች ቤት ውስጥ ብቻዬን ነው የምኖረው ሞት ከሆነ እዚህም አይቀርልኝም እዛም አይቀርልኝም የትም ዓለም ላይ አይቀርልኝም። አንድ ነገር ግን ወቁ እኔ መሞቻዬ ከደረሰ ዋስ ጠጣ ሞታለሁ። እኔ መሞቻዬ ከደረሰ እንቅፋትም ይገለኛል። እውነቱን ግን ልንገራችሁ ከራሳችሁ ነው የተነገረኝ ከኢፒፒ ነው የተነገረኝ። እውነቱ ይሄ ነው። ይሄንን የማይደግፉ ሰዎች ናቸው የነገሩኝ። እውነቱ ይሄ ነው። እመኑኝ። የኦሮሞ ህዝብ የልጆቻችሁን የልጃችሁን ያጫሉን ደም የምትወጡት አብይንና መሰሉን በመፈንቀልና በአጫሉን የገደለው አብይ ነው። እመኑኝ። አብይን የገደለው እመኑኝ። አብይን የገደለው አብይን ያስገደለው። ሌላው ማስረጃ ልንገራችሁ። አጫሉ የተገደለው በሽጉጥ አይደለም። አጫሉ የተገደለው በምንም አይደለም። አጫሉ የተገደለው በስናይፐር ነው። ይሄንን ደግሞ ዛሬ ከውስጣቸው ነው የሰማሁት። ስናይፐር ኢትዮጵያ ውስጥ ከሺህ የሚበልጥ ስናይፐር ከግምጃ ማለት መሳሪያ ከሚቀመጥባቸው ውጪ በወታደሮችም በኮማንደሮችም እጅ ያለው ስናይፐር ከሺህ አይበልጥም። ከአንድ ሺህ ስናይፐር አይበልጥም። ይህ ስናይፐር ያለው በኮማንዶች እጅ ነው። ኮማንዶች ማለት ቀይ የለበሱ የሰለጠኑ በጣም ጥቂቶች ናቸው። ኢትዮጵያ ውስጥ ያሉ ኮማንዶች ያ ሺህ አይሞሉም። አንድ ሺህ አይሞሉም። ቢኮዝ ኮማንድ ለመሆን በጣም ከባድ ፈተና ስላለው ይሄንን ደግሞ የኢትዮጵያ ውስጥ ያሉ ኮማንዶች በፊት የነበሩት ጠቅልለው ተባረው ግማሽ ወደ ውጪ የትግራይ ልጆች የነበሩት ግማሹ ተባሯል። ግማሹ ደግሞ ያለው ትግራይ ውስጥ ወጥቷል። ግማሹ ደግሞ ስራ ላይ ያሉ የትግራይ ብሔሮች አሉ። ግን እነዚህ ኮማንዶች 100% ኮማንዶች ኦሮሞዎችና ደቡቦች ናቸው። ኦሮሞዎችና ደቡቦች ናቸው። ምናልባት ከሌላው ብሔር እንጥራ ቢባል ትክክለኛ መረጃ ነው የምነግራችሁ። እንጥራ ቢባል 50 አይሞሉም። ከትግራይም ከአፋርም ከአማራም ሌላው ግን ሶማሌ ደቡብ ኮማንዶች ሶማሌ ደቡብ ኦሮሚዎች ናቸው። ኮማንድ ብሔር እንኳን እንጥራ ቢባል ስናይፐር ያለው ደግሞ በመንግስት እጅ ነው። ግለሰብ ስናይፐር የለውም። ግሩፖች ስናይፐር የላቸውም። እስከዛሬ ካየናቸው ኢቭን ማስረጃ እስከዛሬ ካየናቸው ስናይፐሮች በኮንትሮባንድ ገብቷል ሲባል አንድ ስናይፐር አላያችሁም። አንድ ስናይፐር ያ በብዛት የሚገኘው ሽጉጥ ጠመንጃ ትናንሽ መሳሪያዎች ናቸው። ስናይፐር ያለው በመንግስት እጅ ነው። በመንግስት እጅ ደግሞ በተራ ወታደር አይደለም፣ በኮማንደሮች እጅ ነው ያለው። እነዚህ ኮማንደሮች ደግሞ አጫሉን የሚገል ኦሮሞም ሆነ ማንም የለም። አንድ አጫሉን ሊገሉ የሚችሉት ሰልጥነው የመጡ ከውጪ የመጡ አብይ ኦሮሞን ስለማያምን ደቡብንም ስለማያምን ሶማሌምን ስለማያምን ኢሳያስ አፈወርቂ የሰጠው የግል ጠባቂዎች አሉ። ምንም እኛ ኤርትራኖች ለማለት አይደለም፣ ኤርትራኖች ገደሉት ለማለት አይደለም። የግል ጠባቂዎች አሉት። እንዲሁም ደግሞ ምናልባት ነፍሰ በላ የሆነ ኦሮሞን የካደ የግል ጠባቂዎች ሊኖሩት ይችላሉ። ይሄንን ስናይፐር የሚይዙት ኮማንድ ብቻ ናቸው። ተራ ሰዎች አይደሉም። ግለሰብ አይደለም። ተራ ሰው አይደለም። ያ ግለሰብ አይደለም። ማፊያ አይደለም። ይሄንን ደግሞ ማረጋገጫ እስከ ዛሬ ድረስ ያ መሳሪያ ኮንትሮባንድ ተይዟል ሲባል ስናይፐር አላያችሁም። ኢቭን ታጠቁ ምንላቸው ወይ የተለያየ ቦታ አይታችሁ እንደሆነ በህዋት ጊዜ አንድ ስናይፐር ናት ፎቅ ላይ ቆመው አነጣጥረው የሚተኩሱት አንድ ስናይፐሮች ናቸው። አንድ ስናይፐር ነው ሁሉንም የሚገለው። አጫሉ ለምንድን ነው ጥይቱ ከሆድ ውስጥ ያልወጣው? አንድ ከስናይፐር የተተኮሰ በኮማንድ ስናይፐር የተተኮሰ ጥይት ስለሆነ ከርቀት የተተኮሰ ጥይት ስለሆነ ስናይፐር በማንኛውም ኢትዮጵያ እጅ ውስጥ አይገኝም። ኢቭን መሳሪያ አይገኝም። ስናይፐር የሚገኘው በመንግስት የሰለጠኑ ስፔሻል ኮማንዶች ብቻ። ያ ይሄንን ነው። አሁንም እየተራበሹ ነው በዚህ ስራ ላይ ያሉት። ኢቭን አሁን እየተደረገ ያለው ያ ኮማንዶች ናቸው በማለት ተራ ወታደሮችን ልብስ በማልበስ መሳሪያ በማስያዝ ያ ኖርማል የሆኑ ወታደሮችን ልብስ በማልበስ መሳሪያ በማስያዝ በትነዋቸዋል። ግን ዋና ኮማንደሮቹ የት ነው ያሉት?
ካምፕ ውስጥ ነው ያሉት። ዋና ኮማንደሮች የት ነው ያሉት? ቤተ መንግስት። ዋና ኮማንደሮች የት ነው ያሉት? ታፍነው ነው ያሉት። በዚህ ራሱ ብጥብጥ ተነስቷል። እኛ በሰለጠንበት፣ እኛ መከራችንን ባየንበት፣ እኛ ስንት መከራ አይተን እዚህ ጋር በደረስንበት ተራ ወታደሮች ልብሳችንን ለብሰው ኮማንዶዎች ናቸው ተብለው ለምን ይበተናሉ? ተራ ወታደሮች ወይንም ደግሞ ፌደራሎች ነው ተብለው መበተን አለባቸው። የኮማንድ ልብስ መከበር አለበት በሚለው በዚህ ጭቅጭቅ አለ፣ ልዩነት አለ። ተበጣብጠዋል። ኮማንደር የሚባል እንዲሁ በተራ ወታደር የሚተከል አይደለም። ስለዚህ ይሄንን ሴራ የሰራው አብይ